ከፈቀድኩኝ አማራን እንደ ህዝብ የማይበትን መነጽር ልንገራችሁ። አማራ እንደ ህዝብ የኢትዮጵያን ዘመናዊ ታሪክ ዛሬ ኢትዮጵያ ያለችበትን ታሪክ ከመገንባት ሂደት ውስጥ የአማራ ህዝብ ሚናው ትልቅ ነው። ሁሉም የኢትዮጵያ ህዝቦች ኢትዮጵያን በመገንባት ሂደት ትልቅ ሚና የተጫወትን ብንሆንም የአማራ ህዝብ ሚናው ላቅ ያለ ነው። ይህንን አገር እንደ አገር እንዲቀጥል የአማራ ህዝብ ትልቅ ዋጋ የከፈለ በር ላይ ያለ ክፉ ነገር ሲመጣ መጀመሪያ ቀምሶ ይህንን ክፉ ነገር የሚበግር እኛንም ለማስተባበር በሩንም መንገዱንም የሚያሳየን ትልቅ ህዝብ ነውና ይሄ ህዝብ ዛሬ በምን ደረጃ ላይ ነው የሚገኘው ብለን ስንወስድ የአማራ የአሁናዊ ሁኔታ ባለፈው አማራ ለኢትዮጵያ ግንባታ ከተጫወተው ሚና አንጻር ሲታይ ምንድን ነው የሚመስለው? እሱን አጠናክረን እየቀጠልን ነው ወይስ እሱን እያፈረስን ነው? እየታየ ያለው ሁኔታ ይሄ በደንብ በጥልቀት ሊታይ ይገባል። ከዚህ አንጻር ዛሬ አማራ ክልል ነገ በአገሪቱ ፖለቲካ፣ በአገሪቱ ኢኮኖሚ ትልቅ ሚና ሊጫወቱ የሚችሉ ወጣቶች፣ ተማሪዎች ትምህርት ቤት ተዘግቶ በብዛት የማይማሩበት አካባቢ እንዳለ አውቃለሁ። ነጋዴዎች በአግባቡ የማይነግዱበት አካባቢ እንዳለ አውቃለሁ። አርሶ አደሩ በአግባቡ የማያርስበት አካባቢ እንዳለ አውቃለሁ። ስለዚህ እነዚህ ሁሉ ኢትዮጵያን ከማበልጸግ አንጻር ትናንት